እግዚአብሔርን ማገልገል ከድሎች ሁሉ የሚበልጥ ድል ነው። ዛሬ የምንማረው እግዚአብሔርን ማገልገል ፕሪቪሌጅ በዚህ ምድር ብቻ ሳይሆን በሚመጣውም ዓለም የመጨረሻው ትልቁ ነገር የእግዚአብሔር አገልጋይ መሆን ነው። ታማኞች አርጎ ቆጥሮ ለአገልግሎቱ ምን አድርገን ይላል? ታማኞች ስለሆነን ግን አይልም። ታማኞች ስለሆነን ለአገልግሎቱ ሾመን አይልም። እንደ ታማኝ ቆጥሮ ነው የሚለው። በጣም ልዩነት አለ። በመጀመሪያ ደረጃ አገልግሎት ሹመት ነው። ሹመቱን የሰጠው ደግሞ እግዚአብሔር ነው። እግዚአብሔርን ማገልገል በምድር ላይ ካሉ እድሎች በጣም እድለኛ ነው የምትሉትን ሁሉ ደምሩና ስታመጡ እግዚአብሔርን እንደሚያገለግል ሰው እድለኛ የለም። ፋይናል እዚህ ፕላኔት ላይ የመጨረሻው እድለኛ ሰው እግዚአብሔር ታማኝ አድርጎ ቆጥሮ በእጁ ላይ አገልግሎት የሰጠው ሰው ነው። እግዚአብሔር የሚወደውን አንዱን ልጁን ወደ ምድር ሲልከው አገልጋይ ነው ያደረገው። ከዛ ጌታ ኢየሱስ እንደዚህ ያለ የሰው ልጅ ሰዎች እንዲያገለግሉት አልመጣም፣ ለማገልገል ነው የመጣው አለ። ሮሜ 12:1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ። Therefore I urge you, brothers and sisters, by the mercies of God, to present your bodies, dedicating all of yourself, set apart as a living sacrifice, holy, well-pleasing to God, which is your rational, logical, intelligent act of worship. ሰውነታችሁ ሁለንተናችሁ ማንነታችሁ ለእግዚአብሔር እንደ ሕያው መስዋዕት ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይሄ ደግሞ ለአእምሮ የሚመች አገልግሎታችሁ ነው። ሴት አፓርት ዩርሰልፍ መስዋዕቱ ላይ ራሳችሁን አስቀምጡ እንደ ሕያው መስዋዕት። እግዚአብሔር የሚቀበለው የሚያሸተው የሚወደው መስዋዕቱን ራሳችሁን አድርጋችሁ ስጡት። ሰውነታችሁን ስጡት። ራሴ ውስጥ ስራ ያለ፣ ገንዘብ ያለ፣ ኢነርጂ ያለ ሁለንተናይን ማለት ነው። እንግሊዝኛው እንደዛ ነው ይላል። dedicating all of yourself, set apart as a living sacrifice። እውነተኛ አገልግሎታችሁ ይሄ ነው ይላል። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ለካ እግዚአብሔር የመጀመሪያው አገልግሎት ራሴን ከመስጠት ነው የሚጀምረው። ነፍሴን ለጌታ በማፍሰስ ፑር በማድረግ ይኸው በማለት ሰጠው። በቃ ያንተ ነው። እኔነቴ፣ ህይወቴ፣ ዘመኔ ያንተ ነው። እንደፈለግ አድርገህ ተጠቀምበት። አንዳንድ ሰው ዘመኑን በሙሉ ለእግዚአብሔር ይኸው ጭምቅ ያደርጉ ሰጥቶት ነው የሚያልፉ። በእኔ ፍላጎት ነው ባሪ አንተ ልጅ ብለኸኛል፣
እኔ ግን ያንተ ሰራተኛ፣ ያንተ ባሪያ፣ ያንተ አገልጋይ ሆኜ ይኸው ራሴን ሰጥቻለሁ። ሰውነታችሁን dedicating all of yourself set apart እንደ ሕያው መስዋዕት አቃጥላችሁ መሰጡት ማለት ነው። እግዚአብሔርን ማገልገል ማለት ነው። አንዳንዶቻችን ለእግዚአብሔር ውለታ የምንውል ነው የሚመስለን። እግዚአብሔር ይሁላችሁ እልፍ ጊዜ እልፍ እያላችሁ ለእልፍ ዓመት ብታባዙ የማያልቁ መላእክቶች አሉት። መላእክቶቹም ሳይኖሩ እግዚአብሔር ሙሉ ነው። አሜን። እግዚአብሔር ሰማይና ምድርን ከፈጠረ በኋላ አይደለም እግዚአብሔር የሆነው። ለእግዚአብሔር ሙሉነት ሰማይ ራሱ አያስፈልገው። በመጀመሪያው ቀን ነው ሰማይንና ምድርን የፈጠረው። መጀመሪያ ከሚለው በፊት እግዚአብሔር አለ። ሰማይ ሳይኖር እግዚአብሔር አለ። መልአክ ሳይኖር እግዚአብሔር አለ። እግዚአብሔር ሙሉ ነው። ስለ ጎደለው እኛን የጠራን ሳይሆን በሱ ሙላት ውስጥ ፓርቴከር እንድንሆን ነው እግዚአብሔር የጠራን። አሜን አትሉ? አብ ወልድ መንፈስ ቅዱስ ሙላት ኮምፕሊትነስ ውስጥ ነው ጆይን አድርጎ ብሎ የጠራን እግዚአብሔር። ከፍ ብለንም ከፍ የምናደርገው እግዚአብሔር የለም። ትልቅ ነው ብለን ትልቅ የምናደርገው እግዚአብሔር የለም። አንዳንድ ሰው እግዚአብሔርን ሲያገለግል ወይ በቃ እሱ ከሌለ የእግዚአብሔር ነገር ሁሉ ተው። በእናትህ የገባኝን አንድ ነገር ልንገራችሁ። እግዚአብሔርን ማገልገል እንደ ትልቅ እድል የማያይ ሰው እግዚአብሔር ለትልቅ ቅባት እንደማያጨው ታውቃላችሁ። ከእድሎች ሁሉ የሚበልጥ እድል ነው። ፊልጵስዩስ 1:21 ለኔ ሕይወት ክርስቶስ for me to live is Christ. My reason to live and to die is gain. መሞት ራሱ በክርስቶስ ሆኜ ጥቅሜ ነው። ክርስቶስ ሕይወቴ ነው። ስለ ሕይወቴ እኖርለታለሁ። እግዚአብሔርን ማገልገል እድል ሲሰጥ በምድር ላይ ካሉ 8 ቢሊዮን ሰዎች ለ0.00 ምናምን % የተሰጠው እድል ነው የተሰጠ። ካንተ የተሻለ ሰው እያለ፣ በእውቀት ካንተ የተሻለ፣ በሀብት ካንተ የተሻለ፣ በመልክ ካንተ የተሻለ ሰው እያለ የተሰጠህን እድል እንዳታቃለል። For me to live is Christ. አንደኛ ቆሮንቶስ 3:9 የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። For we are God's fellow workers, His servants working together. Co-laborers ነው የሚለው ሌላ። You are God's cultivated field. ከእግዚአብሔር ጋር አብረን የምንሰራ ነው። ፖይማ የእግዚአብሔር ቅኔዎች ነን፣ የእግዚአብሔር ግጥሞች ነን፣ የእግዚአብሔር ደብዳቤዎች ነን። ከእግዚአብሔር ጋር አብረን የምንሰራ ነው። አሜን። በእያንዳንዱ እግዚአብሔር በላከ አሳይመንት ውስጥ ከእግዚአብሔር ጋር ነው አብረን የምንሰራው። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃም ናችሁ፣ ደግሞ ከእርሱ ጋር አብራችሁ ምሰሩ ናችሁ። እግዚአብሔር አንተን መስራት ብቻ ሳይሆን ካንተ ጋር ይሰራል። የእግዚአብሔር አገልጋይ መሆን ማለት ከእግዚአብሔር ጋር አብሮ ሰራተኛ መሆን ማለት።
ፊልጵስዩስ 1:29 መከራ ለመቀበል ራሱ ስለ ስሙ መከራ ለመቀበል እግዚአብሔር ሊጠራ ያስፈልጋል። for you have been granted እድል ተሰጥቷቸዋል ማለት ነው። ይህ ስለ ክርስቶስ ተሰጥቷቸዋል፣ ግራንት ተደርጋቸዋል። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። you are granted ፕሪቪሌጅ ተሰጥቷቸዋል። ኢየሱስ እንዲሆንኩ ቤተክርስቲያን እንዲሆንኩ እንደዚህ ሆንኩ ግራንት ይኸው እድል ከተሰጠ ነው ስለሱ የምትሰደው። ሐዋርያት ለመጀመሪያ ጊዜ በጣም የተደሰቱት ያ ሐዋርያት ሥራ ምዕራፍ 3 ላይ ሽባ የነበረውን ሰውዬ ፈውሰው ሲያንገላቷቸውና ሲሰድቧቸው በጣም ተደሰቱ ይላል። ለምን? ስለ ስሙ መከራ መቀበል ስለጀመሩ። ሐዋርያት በመንፈስ ቅዱስ የተሞሉ ቀን ተደሰቱ የሚል የለም። መከራ የተቀበሉ ጊዜ ግን ጀምረናል ማለት ይኸውልህ፣ ስለ ስሙ ለመሰደብ ራሱ ጥሪ ያስፈልጋል። እግዚአብሔር ለመስደብ የጠራው ሰው የለም። ለመሰደብ ግን እድል የተሰጣቸዋል። ያው በሱ ልታምኑ ብቻ ሳትሆኑ አለ ስለሱ መከራ ልትቀበሉ ይሄ እድል ተሰጥቷቸዋል። ማይ ጎድ ማይ ጎድ ማይ ጎድ ማይ ጎድ ማይ ጎድ ማይ ጎድ። ይኸው ኢየሱስ ስለሱ መከራ እንዲቀበሉ የሚፈልጋቸውና ለመከራ የሚያምናቸው በስሙ ምክንያት ለመሰደድ ግራንት የሚሰጣቸው የሆነ አቅም ግሬስ የሚሰጣቸው ሰዎች አሉ። ይኸው ለእግዚአብሔር ስለ ስሙ ከባባድ መከራ እንዲቀበሉ ስፔሻል ግሬስ የሚሰጣቸው you need special grace። ይህ ስለ ክርስቶስ ተሰጥቷቸዋል። ምን? ስለ እሱ መከራ እንድትቀበሉ እንጂ በሱ ብቻ እንድታምኑ አይደለም። ለምን? አብሮ ሰራተኛ ነህ አንተ። ስለ ጳውሎስም እኮ ጌታ ሲናገር ይሄ ከናንተ የበለጠ ስለኔ መከራ ይቀበላል አለ። አንተ በመከራ ደግሞ የበለጠ የሚያምንባቸው ሰዎች አሉ። እሱ ካንተ የበለጠ ስለኔ መከራ ይቀበላል። አንተ መሀል ላይ እዚህ ጋር ወራጅ አለ ብለህ። ለዚህ ነው ሐዋርያው ጳውሎስ እንደዚህ ያለ፣ ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ረሃብ ቢሆን ራቁትነት ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል። አንዳንዶቻችን መከራ ብለን የምንጠራው መከራ አይደለም። የመከራ ዴፊኒሽን ጠፍቶብን ነው። እንድታምነው ብቻ ሳይሆን በጣም ከወደደ ስለሱ መከራም እንድትቀበል ይጠራሃል። for you have been granted እድል ተሰጥቷል። ለምን? ስለሱ መከራ። ሐዋርያው ጳውሎስ ለጢሞቴዎስ ደብዳቤ ሲጽፍ ምን እንዳለ ታውቃላችሁ? እኔን ተከተለኝ፣ መከራዬን፣ ትዕግስቴን። እንዴ ሐዋርያው ጳውሎስ ለጢሞቴዎስ አውርሶት ሄዶ ምን እንደሆነ ነገራችሁ? የሰራው ሕንጻ የለም፣ መጽሐፍ የለም፣ ምን የለም። ይኸውልህ አሁን ለአንተ ማስረከብህን ተረከባለሁ። መከራዬን፣ ጽናቴን፣ ትዕግስቴን እንካ። ጌታ ኢየሱስ ጢሞቴዎስ ከጳውሎስ የወሰደው በጠቅላላ መከራውን፣ ጽናቱን፣ ትዕግስቱን፣ እምነቱን ነው ሰጥቶት ሄደ። እሱን ደግሞ ምን አለው? በሽማግሌዎች እጅ መጫንና በትንቢት የተቀበልከውን እሱን በማቀጣጠል መከራዬን፣ ጭንቀቴን፣ እስራቴን ተረከብ። ሁለተኛ ጢሞቴዎስ 2:12 ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እሱ ደግሞ ይክደናል። በሰዎች ፊት የሚመሰክርልኝ የሚያከብረኝ በአባቴና በመላእክቶቹ ፊት እመሰክርለታለሁ። በሰዎች ፊት በእኔና በቃሌ ያፈረብኝ በአባቴና በመላእክቶቹ ፊት አፍርበታለሁ።
ጊዜ ለመሰከረልኝ እመሰክርለታለሁ ብቻ ነው የምናስበው። ያፈረብኝና የተሸማቀቀብኝን ደግሞ እኔ ማፈርበታለሁ የሚል ደግሞ አውሯል። ብንክደው ይከዳናልም ደግሞ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ እንደ እብድ ሰው ላለው እኔ እበልጣለሁ። ከእብድ እበልጣለሁ እኮ ነው። እኔ ከእብዶች የባስኩ እብድ ነኝ ማለት ነው። I am speaking as if I were out of my mind. I am more so. እንዳበደ ሰው ልንገራችሁ፣ ግን እኔ ካበደም ትንሽ የበለጠ አብጃለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። ምን ማለት እንደሆነ ልንገራችሁ። በአይሁድ ባህል 40 ከተገረፍክ በቃ ያበቃል። 39 ገርፈውት ቆይ ቁጥሩ ጠፋብኝ ብሎ እንደገና እየጀመሩ ይሄ ኢየሱስ የሞተበት ግርፋት ማለት ነው። 5 ጊዜ 39 ስንት ነው? ፌንት እስኪያደርግ ነው የሚገርፉት። እንዲሞት ነው ደግሞ የሚገረፉት። ለ41 39 5 ጊዜ ተገረፍኩ አለ። ቀጥል። 3 ጊዜ በበትር ተመታው። እንዲሾጥ አይደለም እንዲሞት ነው የመቱት። 1 ጊዜ በድንጋይ ተወገርኩ። በነገራችን ላይ መጽሐፍ ቅዱስ ብዙ ያጠኑ ሰዎች የሚሉት ይሄ በድንጋይ ተወግሮ ሞተ ተብሎ ጉድጓድ ውስጥ የተጣለ ጊዜ ነው እስከ 3ኛ ሰማይ ሄድኩ የሚለው። እንዴት አይደል? አናቱን በርቅሰውት ደሞ ፈሷል እኮ ቦይ ውስጥ ሞቷል ብሎ ሲጥሉት እሱ ሰማይ ሄዷል። ሐዋርያው ጳውሎስ 3ኛ ሰማይ ሄዶ ከ14 ዓመት በኋላ ነው ያወራው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ። ታውቁታላችሁ። አንደኛው በመርከብ ስብርባሪ እንዴት እንዳለፈ። ብዙ ጊዜ በመንገድ ሄድኩ፣ በባዶ እግር ተመልከቱ፣ ኪሎ ሜትሮችን እያቋረጠ። እዛ ውስጥስ የወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ያኔም ነበሩ። ውሸተኞች ወንድሞች በኩል ፍርሃት ነበር። ጥቅስ እየተጠቀሱ ወንድም የሚገሉ ያኔም ነበሩ። ቀጥል። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጾም በብርድና በራቁትነት ነበርኩ። አሁን ማን ነው ምድረ በዳ ውስጥ ሄዶ ራቁቱን ብርድ? እሺ ቀጥል። የቀረውን ነገር ሳልቆጥር የቀረም አለ። ይሄ ሁሉ ሆኖ የቀረ አለ። እለት እለት የሚከብድብኝ እስቲ በሉ የአብያተ ክርስቲያናት ሁሉ ሐሳብ እየበረደው ደግሞ በዚህ በኩል እየፈሰሰ ወይኔ ቆሮንቶስ፣ ወይ ገላትያ፣ ወይ ሮሜ ቤተ ክርስቲያን እንዴት ሆኖ ይሆን? ወይኔ ከዚህ እየተደበደበ፣ ከዚህ እየተጨፈጨፈ፣ ከዚህ እየተራበ አንጀቱን እንደዚህ አስሮ መንገድ ላይ እየተንፏቀቀ ኪሎ ሜትሮቹን እያቋረጠ እለት እለት የሚከብድበት የሚፈሰው ደሙ ሳይሆን ራበኝ፣ ኧረ ተው፣ ተቸገርኩ፣ ኧረ ተው። እለት እለት ዴይሊ inescapable pressure of my concern for all the churches. እለት እለት ያሳስበዋል። የጳውሎስ ቅባት ኧረ እባክህ ተው ተው። የጳውሎስ ቅባት ምድረ በዳ የሚያቅበዘብዝ ነው። በራቁትነት፣ በብርድ፣ በፍርሃት፣ በስድብ፣ በመከራ እለት እለት የሚከብደኝ የቤተ ክርስቲያናት ሁሉ ሀሳብ ነው። እለት እለት ያውም እለት እለት እየተደበደበ ማለት ነው።
ስለዚህ እግዚአብሔር ሲወድህ መከራንም የምትቀበልበት ጸጋ ይሰጣል። አሜን በሉ እንጂ። ዳዊት እንግዲህ በዘመኑ የእግዚአብሔርን ሐሳብ አገልግሎ ነው የጨረሰው። ሊጨርስ ሲል ግን የእግዚአብሔርን ቤት ለመስራት ሁሉን ነገር አዘጋጀው። ሁለተኛ ሳሙኤል 7:18 ነው። እስቲ ከ15 እንጀምር። ከፊቴ ከጣልኩት ከሳኦል እንደራኩ ምሕረቴን ከእርሱ አላርቅም። ስለ ዳዊት ነው የሚያወራው። ቤትህና መንግስትህን በፊቴ ለዘላለም ይጠነክራል፣ ዙፋንም ለዘላለም የጸና ይሆናል። ዳዊት እኮ እየሞተ ነው፣ አርጅቷል። እግዚአብሔር ነው ቃል የሚገባለት። እሺ ንጉሥ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቀጥል። ቤቴስ ምንድን ነው? ጌታ እግዚአብሔር ሆይ ይህ በፊትህ ጥቂት ነበር፣ ስለ ባሪያ ቤት ደግሞ ለሩቅ ዘመን ተናገርክ። ጌታ እግዚአብሔር ሆይ ይህ የሰው ሕግ ነው። እሺ ቀጥል። ጌታ እግዚአብሔር ሆይ አንተ ባሪያህን ታውቃለህ። ዳዊት ሲናገር ዘንድ የሚጨምረው ምንድን ነው? ማን ነኝ እኔ? ዳዊት አረጀ፣ ጨረሰ። እግዚአብሔር ዳዊትን በጣም ስለሚወደው፣ በነገራችን ላይ የመጀመሪያው የእስራኤል ንጉሥ እግዚአብሔር የሚያውቀው ዳዊትን ነው። ከዳዊት በፊት የነበረው ሳኦልን ህዝቡ ነው በጩኸት ንጉሥ እንዲሆንላቸው ያደረገው። ዳዊትን ግን ሲቀባው ዳዊት ደግሞ ንጉሥ መሆኑን አያውቅም። ንጉሥ እግዚአብሔር መሆኑን ነው የሚያውቀው። የሚገርማችሁ እስከ መጨረሻም ዳዊት ይቀጥላል። ያንተ ነገር አለ። እሱ ከሰለሞን ልጅ የሰለሞን ልጅ እያለ የሚቀጥል መስሎት እግዚአብሔር ያየው ኢየሱስን ነው። አሜን አሜን። ባሪያ አለው፣ ባሪያህን እኔን እንዴት? ቤቴስ ምንድን ነው? እንዴት አሰብከኝ? ማንኝ እኔ? ሰይጣን ዞሮ ዞሮ ወደ እግዚአብሔር መጣና ዓለም ላይ ዞርኩ አንድም ሰው የለህም አለው። አይ እኔ ልብ የሚያምንበት ባሪያዬ ኢዮብ አለ አለ። እሱ እንኳን እሱ ቤት በኩል ይነካል፣ ዙሪያው እሳት ነው፣ ውስጡ ግሎሪ ነው። እጄን ብሰድ ትቃጠላለህ። አይ አለ እግዚአብሔር። እሱንም ባነሳ እተማመንበታለሁ። እንዲህ የሚላቸው ሰዎች እንዳሉ ታውቃላችሁ። አለኝ ሂድ አንሳ ነው። ሚስቱ በቃ ስደበውና መሞት አይቀርም፣ ሰድበው ሞታለች። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም የተባረከ። አሜን። እግዚአብሔር የሰጠ ጊዜ ምስጋና በዓል ማክበር ቀላል። የኢዮብም ቆዳ ይላል የፊቱ ቆዳ እንደ ሕፃን ልጅ ቆዳ ሰጠው። እስኪኑ ድረስ ነው እግዚአብሔር ዲኤንኤውን ሁሉ ሪፕሮግራም አደረጋል። አንዳንዱን እግዚአብሔር ለመልካም ነገር ያምናል፣ አንዳንዱን በመከራ ውስጥ ሁሉ የሚያምነዋል። ስታገለግል መለኮታዊ ጸጋ ይለቀቅልሃል። ሁለተኛ ቆሮንቶስ 9:8 ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ተበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ God is able to make all grace, every favor and earthly blessing come in abundance to you, so that you may always, under circumstance, regardless of the need, have completely sufficiency in everything and have abundance for every good work and act of charity ይላል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን አግኝታችሁ ለበጎ ስራ ሁሉ ተበዙ ዘንድ ጸጋን ሁሉ ሊያበዛላችሁ። እግዚአብሔርን ማገልገል ሲጀምር በነገር ሁሉ ብቃትን ታገኝ ዘንድ ጸጋን አትረፍርፎ ይሰጥሃል። ይኸውላችሁ እግዚአብሔር ለሆነ አገልግሎት ጠራችሁ እንበል።
ስብከት ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ ምን whatever አገልግሎት ሊሆን ይችላል። ሲጠራችሁ ስትሞክሩ የለም ያ ነገር እናንተ ላይ። ልክ እግዚአብሔር የፈለጋችሁ ሰዓትና ጊዜ ላይ እዛ ቦታ ላይ ሲያወጣችሁ ትደነግጣላችሁ። እኔ ነኝ ወይስ ሌላ ሰው ነኝ? ሁሉ በዛ ጊዜ የሚያስፈልገው ነገር ተሰጥቶ አንተ ራስህን እንደ ሌላ ሰው ማየት ትጀምራለህ። የእግዚአብሔር ታይም ሲመጣ፣ የእግዚአብሔር ግሬስ ሲመጣ ሰዎችን እንዲሰሙ የሚያደርግ ጸጋ አብሮ ይሰጣል። እሱን ነው እኮ የሚያወራው። ይሄን እግዚአብሔርን ወደህ እግዚአብሔርን ማገልገል እድል እንደሆነ አስበህ ባይዘው ለእግዚአብሔር ውለታን እየዋለ እንዳለል በሚያስብ ሰው ላይ እግዚአብሔር ብዙ ኢንቨስት አደረገ። ማን አንተ? ዘር ነበርና ጥቂት ጊዜ በፊት የአባታችን ወገብ ውስጥ የነበረ እግዚአብሔር ውሃን እኮ ነው አንስቶ አጥንት ያለው ሳምባ ያለው ደም ስር ያለው ብሬን ያለው ኩላሊት ያለው ምን አድርጎ እንደሰራው እኛ ምን እናውቃለን? እድሜህን ቁጥርና ከእድሜ አንድ ቀን በፊት ውሃ ነበርክ። እንዴት እዛ ውስጥ እግዚአብሔር አይን እንደፈጠረ ጆሮ እንደፈጠረ የተለያየ መልክ እና አሻራ እንደፈጠረ እኛ እናውቃለን። ይሄ ትልቁ እግዚአብሔር ስሙን እንድትሸከም እድል ሲሰጥ በዓለም ላይ ካሉ ሰዎች ሁሉ የመጨረሻው እድለኛ መሆንን ካላስተዋልክ ምድር ላይ ካሉ ምስኪኖች የመጨረሻው ምስኪን አንተ። ከጎናችሁ ላለው ሰው ነገሩት፣ እግዚአብሔርን የማገልገል እድል ስለተሰጠኝ በጣም ደስ ይለኛል። ኢየሱስ ሲመጣ በጣም ለቅሶ ይሆናል ይላል። እንባን ሁሉ ከዓይን ላይ ያብሳል። ለምን ነው የምናለቅሰው? አንደኛ ደስታ ነው፣ ኢየሱስን እናየዋለን። ሌላው ደግሞ ቁጭት ነው። ምን ሆኜ ነው ግን እንደዚህ የሆንኩት? ይሄን ሁሉ እውቀት እያለኝ እነንትናዬ ነው ሁሉ አክሊል፣ ይሄ ሁሉ ግዛት ሲሰጣቸው ምን ሆኜ ነው? ምን ነካኝ ግን? እኩል ጸጋ፣ እኩል ጊዜ፣ እኩል ነገር ተሰጥቶኝ እኔ ግን ማትረፍ ያቃተኝ ለምን ሰልፊሽ ሆንኩት? ትልቅ አደራ የተሰጣችሁ ሰዎች ተጠንቀቁ። እያንዳንዱ አደራ ውስጥ እግዚአብሔር እጅ አለበት። ያያል እግዚአብሔር። ሰው ባይከፍል የሚከፍል እግዚአብሔር አለ። እግዚአብሔርን ማገልገል የእግዚአብሔር ወዳጅ ያደርጋል። አሜን በሉ እንጂ። አዎ ፌሎሺፕ እየጠነከረ ይሄዳል። ዮሐንስ 15:15 እኔ ባሪያዎች አልላቸውም አለ እኮ። ወዳጆች የእንግሊዝኛው ምንድን ነው የሚለው? ፍሬንድስ። አብርሃም የእግዚአብሔር ፍሬንድ ነው የሚለው። ለባሪያዬ ለአብርሃም ሳልናገር የማደርገው ምንም ነው። እኔ I will call you my friends፣ ወዳጆች። ከአባቴ የሰማውን ስላሳወቅኳችሁ ባሪያዬ እንዲህ አይነት ሚስጥር አያውቅም። እናንተ ግን አቲቲዩዳችሁ የሚሆነው አለ ሁሉን ሰርታችሁ ስትመጡ እኔም ማልጠቅም ባሪያ ነኝ በሉ። እናንተ በሉ፣ እኔ ግን አልላችሁ። ባለ አንዱም ባለ ሁለቱም ባለ አምስቱም መጡ አይደለ? እግዚአብሔር ከሌሎች የተለየ ታለንት፣ የተለየ ጸጋ፣ የተለየ መሰማት፣ የተለየ ኦፖርቹኒቲዎችን ካመጣ ባለ አምስቱ ነው ማለት እኮ ነው። ዝም ብሎ ተጎትቶ ወደ አንተ፣ ያኛው ኃላፊነት ተጎትቶ ወደ አንተ፣ ይሄኛው ምናምን ሰው እጅ ሳታወጣ አንተን እየመረጠ ከሆነ ባለ አምስቱ ነው። እሺ ሲለው ጌታዬ አምላኬ 5 ሰጠኝ ነበር፣ ሌላ 5 ሰራው። 10 ሲለው እኮ ጌታው ደስ አለ፣ ወደደው።
ምን አለው? ከዛ አንተ በጎ ታማኝ በሉ እስቲ አንተ በጎ ታማኝ ባሪያ። በእግዚአብሔር አፍ የሚባሉ ሰዎች አሉ። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾመሃል። ዛሬ አእምሯችሁ ውስጥ ያለ እግዚአብሔርን ማገልገል እንደ በደል የምታስቡትን ነገር ከውስጣችሁ ነቅይዋል። አሜን አሜን በል በጌታ በኢየሱስ